ፕራይመሪ ቱበርክሎሲስ የምንለው ፔሸንቱ ከዚህ በፊት በቱበርክሎሲስ ተይዞ አያውቅም። ቱበርክሎሲስ ፖዚቲቭ የሆነው የመጀመሪያ ጊዜ ነው። ይህኛውን ፕራይመሪ ቱበርክሎሲስ እንላለን። ሰከንደሪ ቱበርክሎሲስ የምንለው ደግሞ ፔሸንቱ ከዚህ በፊት የቱበርክሎሲስ ሂስትሪ አለበት ማለት ነው። ከዚህ በፊት ቱበርክሎሲስ ታክሞ ያውቃል፣ በቱበርክሎሲስ ተይዞ ያውቃል። በቱበርክሎሲስ የተያዘው ሁለተኛ ጊዜ ወይም ደግሞ ከዛ በላይ ከሆነ ሰከንደሪ ቱበርክሎሲስ እንላለን ማለት ነው። ሰላም ተነስተልን ውድ የኢትዮ ሄልዝ ቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ርዕስ ተመልሰን ተገናኝተናል። የዛሬው ትምህርታችን የሚሆነን ደግሞ ስለ ቱበርክሎሲስ ወይም ደግሞ የሳምባ ነቀርሳ የሚባል በሽታ ነው። በዛሬው ቪዲዮአችን አንደኛው ዴፊኒሽንስ ኦፍ ቱበርክሎሲስ እናያለን፣ ሁለተኛው ኢቲዮሎጂ ወይም ደግሞ ኮዝ እናያለን፣ ሶስተኛው ትራንስሚሽን ቱበርክሎሲስ እንዴት መተላለፍ ይችላል የሚለውን ነገር እናያለን፣ አራተኛው ፓቶፊዚዮሎጂ እናያለን፣ አምስተኛው ቱበርክሎሲስ ያለባቸው ሰዎች የሚያሳዩትን ምልክት እናያለን፣ ስድስተኛ እንዴት ዲያግኖስ እናደርጋለን የሚለውን ነገር እናያለን፣ ሰባተኛው እንዴት ማከም እንደምንችልና እንዴት መከላከል እንደምንችል እናያለን ማለት ነው። ስለዚህ ቪዲዮውን ላይክ በማድረግ ጀምሩ፣ እንደምትወዱት እርግጠኛ ነኝ። ለጓደኞቻችሁ እንዲደርስ ደግሞ ሼር አድርጉላቸው። ከዚህ በፊት የተሰሩትን ቪዲዮዎች ከፈለጋችሁ ደግሞ ዩቲዩብ ላይ ሙሉ ቪዲዮ አለላችሁ። የዩቲዩብ ሊንክ ደግሞ ባዮ ላይ አለላችሁ። ወይም ደግሞ ዩቲዩብ ላይ ሄዳችሁ ኢትዮ ሄልዝ ቲዩብ ብላችሁ ሰርች ታደርጉ ይመጣላችኋል ማለት ነው። ባይ ዘ ወይ ስለ ቱበርክሎሲስ ኦቨርቪው ለማሳየት ያክል ነው እንጂ ዲቴል ፓርቱ ላይ እንሰራለን። እስካሁን የተሰሩትን ቪዲዮዎች ወደ ፓርቱ ስንገባ በደንብ በሰፊው እናያለን ማለት ነው። ወደ ዴፊኒሽን በምንሄድበት ጊዜ tuberculosis is a potentially fatal contagious disease that can affect almost any parts of the body but is mainly an infection of lungs. tuberculosis ወይም ደግሞ የሳምባ ነቀርሳ የምንለው በሽታ ተላላፊ ናቸው ከሚባሉ በሽታዎች አንደኛው ነው ማለት ነው። የሚያጠቃው ደግሞ የትኛውንም ቦዲ ፓርት ሊያጠቃ ይችላል። ነገር ግን ብዙውን ጊዜ የሚያጠቃው ሳምባን ነው ማለት ነው። ምክንያቱም ቱበርክሎሲስ አኤሮቢክስ ወይም ደግሞ ኦክሲጅን በጣም ስለሚወድ ብዙውን ጊዜ ሳምባን ያጠቃል ማለት ነው። ኢቲዮሎጂን በምናይበት ጊዜ ወይም ደግሞ ኮዛቲቭ ኤጀንቱን በምናይበት ጊዜ ማይኮባክቴሪየም ቱበርክሎሲስ አለ፣ ማይኮባክቴሪየም ቦቪስ አለ፣ ማይኮባክቴሪየም ሌፕሬ የምንለው አለ። ብዙ የማይኮባክቴሪየም ስፔሺሶች አሉ። ነገር ግን ሰዎች ላይ ብዙውን ጊዜ ቲቢ የሚያመጣ ባክቴሪያ ማይኮባክቴሪየም ቱበርክሎሲስ ነው ማለት ነው። ስለዚህ ዛሬ የምናየው ስለ ማይኮባክቴሪየም ቱበርክሎሲስ ነው ማለት ነው። የቱበርክሎሲስ መተላለፊያ መንገድ ደግሞ ስሩ ኢንሃሌሽን ነው ማለት ነው። በቲቢ ወይም ደግሞ ቲቢ ፖዚቲቭ የሆነ ሰው ወይም ደግሞ በቲቢ የተያዘ ሰው በሚያወራበት ጊዜ፣ በሚያስለው ጊዜ፣ በሚያስነጥሰው ጊዜ ከፈሳሹ ጋር የሚወጡ ድሮፕሌቶች አሉ። እነዛ ድሮፕሌቶች ውስጥ ማይኮባክቴሪየም ቱበርክሎሲስ ስላለ ጤነኛ ሰው ኢንሄል በሚያደርግበት ጊዜ ማይኮባክቴሪየም ወዴት ይገባል? ወደ ጤነኛ ሰው ይገባሉ ማለት ነው። ስለዚህ የዛኔ ቱበርክሎሲስ ሊያመጣ ይችላል ማለት ነው። ዛሬ በዋናነት እንዳሳያችሁ የፈለኩት ነገር ስለ ፓቶፊዚዮሎጂን በምናይበት ጊዜ ቱበርክሎሲስ እንግዲህ የሚተላለፈው አንድ ቲቢ ፖዚቲቭ የሆነ ሰው በሚያስለው ጊዜ፣ በሚያስነጥስበት ጊዜ፣ በሚያወራበት ጊዜ ማይኮባክቴሪየም ቱበርክሎሲስ የያዘ ድሮፕሌት ወደ ጤነኛ ሰው ሲገባ ወይም ደግሞ ወደ ሳምባ ውስጥ ሲገባ ነው ብለናል። ዋንስ ማይኮባክቴሪየም ሳምባ ውስጥ ከገባ በኋላ this is ማይኮባክቴሪየም። ይህ ማይኮባክቴሪየም ወደ ጤነኛ ሰው ይገባል። ወደ ጤነኛ ሰው ከገባ በኋላ ምን ይሆናል? ሳምባ እንደምታውቁት የራሱን የቻለ ስትራክቸር አለ። ብሮንካይ፣ ብሮንኪዮልስ፣ አልቬኦላይ የሚባሉ ስትራክቸሮች አሉ። ይህ ማይኮባክቴሪየም ከገባ በኋላ የት ነው የሚሄደው? በጣም ኦክሲጅን ስለሚወድ ወደ አልቬኦላይ ይሄዳል። ይሄኛው አልቬኦላይ ነው። this is አልቬኦላይ። እንደምታውቁት አልቬኦላይ ኦክሲጅን ኤክስቼንጅ የሚካሄድበት ቦታ ነው ማለት ነው። ዋንስ ማይኮባክቴሪየም ወደ ፑልሞናሪ አልቬኦላይ ከደረሰ በኋላ ማክሮፌጅ ይህን የገባውን ፓቶጅን ምን ያደርጋል? ዲቴክት ያደርጋል። ይህኛው ማክሮፌጅ ነው እንደምታዩት፣ ይህ ትልቁ ማክሮፌጅ ነው። ስለዚህ ይህኛው ማክሮፌጅ አልቬኦላር ማክሮፌጅ ይባላል። ዋንስ ፓቶጅን አልቬኦላይ ከደረሰ በኋላ ማክሮፌጅ ዲቴክት ያደርጋል። ይህን የገባውን ማይኮባክቴሪየም ማክሮፌጅ ምን ያደርጋል? ፋጎሳይቶሳይዝ ያደርጋል። this is pathogen this pathogen ምን ይሆናል? ማክሮፌጅ ውስጥ ገባ ማለት ነው። ማክሮፌጅ ይህን ፓቶጅን ወደ ውስጥ ያስገባበት ሂደት ፋጎሳይቶሲስ ይባላል። ይህኛው የገባው ፓቶጅን ምን ይባላል? ፋጎሶም ይባላል። ኖርማሊ ማክሮፌጅ የገባውን ፓቶጅን ወደ ውስጥ ካስገባ በኋላ there is ላይሶዞም ኖርማሊ ማክሮፌጅ ውስጥ ነው የሚገኘው። ላይሶዞም አንዱ ኦርጋኔል ነው፣ ሴሎች ውስጥ የሚገኝ ኦርጋኔል ነው። ፋጎሶም ከላይሶዞም ጋር ምን ይሆናል? ፊውዝ ይሆናል። ኢን ኖርማል ኮንዲሽን ምን ይባላል? ፋጎላይሶዞም ይባላል።
ይሄኛው ከዚህኛው ጋር ባይንድ ሲያደርግ ፋጎ ላይሶዞም ይባላል። In the case of Mycobacterium tuberculosis, this fusion is inhibited. ስለዚህ ማይኮባክቴሪየም ቱበርክሎሲስ ከሆነ ፋጎሶም የገባውን ፓቶጅን እና ላይሶዞም ከሴል ውስጥ ያለው ላይሶዞም ምን ይሆናል? ፊውዥን አይፈጠርም። in the case of tuberculosis ሌሎች ባክቴሪያዎች ከሆኑ ግን ሌሎች ፓቶጅን ከሆነ ግን ፋጎሶም ባይንድ ዊዝ ላይሶዞም ፋጎሶም እና ላይሶዞም ፊውዝ ያደርግና ባክቴሪያውን በቀላሉ መቆጣጠር ይችላል፣ መግደል ይችላል። in the case of tuberculosis ግን ይሄኛው ፊውዥን ኢንሂቢትድ ይደረጋል። ምክንያቱም ማይኮባክቴሪየም ቱበርክሎሲስ ራሱን ስለሚከላከል ከላይሶሶም ጋር አይዋሃድም ወይም ደግሞ ፊውዝ አይሆንም ማለት ነው። ሶ ይሄ የገባው ማይኮባክቴሪየም ቱበርክሎሲስ አይሞትም ማለት ነው። ከዛም በኋላ ምን ይፈጠራል? መልቲፕሊኬሽን ያካሄዳል። ማክሮፌጅ ውስጥ ከተራባ በኋላ መልቲፕሊኬሽን ካካሄደ በኋላ ማክሮፌጁን ይገልና ወዴት ይወጣል? ወደ ውጭኛው ሰርፌስ ሳምባ ይወጣል ማለት ነው። አንደኛው መያዝ ያለባችሁ ነገር ማይኮባክቴሪየም ማክሮፌጅ ውስጥ ከገባ በኋላ ፋጎ ላይሶዞም አይዋሃድም ወይም ደግሞ ፋጎሶም ከላይሶዞም ጋር ባይንድ አያደርግም። ማክሮፌጅ ውስጥ ላይፍ ሳይክሉን ጨርሶ ወደ ውጭ የወጣው ቱበርክሎሲስ ማይኮባክቴሪየም ቱበርክሎሲስ ደግሞ ሌሎች ማክሮፌጆችን ይይዝና ኢንፌክትድ ያደርጋል ማለት ነው። ሶ 3 weeks after primary infection ሴል ሚዲየትድ ኢሙኒቲ ሲስተም ምን ይሆናል? አክቲቬትድ ይሆናል። ሴል ሚዲየትድ ኢሙኒቲ ሲስተም አክቲቬትድ ይሆናል። ይሄኛው ኢንፌክሽን ሳይት ነው፣ ይሄኛው ደግሞ ሴል ሚዲየትድ ኢሙኒቲ ሲስተም ነው። ሶ ይሄኛው ሴል ሚዲየትድ ኢሙኒቲ ሲስተም ይሄኛው ኢንፌክሽን ሳይት ሂዶ ይከበዋል ማለት ነው። ስለዚህ ምን ፎርም ያደርጋል ማለት ነው? ግራኑሎማ ፎርም ያደርጋል ማለት ነው። ግራኑሎማ ፎርም በመሆኑ ምክንያት ደግሞ ምን ይፈጠራል? ቲሹ ኔክሮሲስ ይፈጠራል ማለት ነው። ሶ ግራኑሎማ ፎርም ተደረገ፣ ቲሹ ኔክሮሲስ ይፈጠራል። ይሄኛው ምን ይባላል? ጎን ፎከስ ይባላል። እነዚህን ተርሞች በደንብ መያዝ አለባቸው። አንደኛው ጎን ፎከስ ነው፣ ሁለተኛው ጎን ኮምፕሌክስ ነው፣ ሶስተኛው ራንኬ ኮምፕሌክስ ይባላል። እነዚህን አሁን በደንብ አሳያችኋለሁ። ጎን ፎከስ ማለት ማክሮፌጅ የገባውን ማይኮባክቴሪየም መግደል አልቻለም፣ ራሱን ሬዚስት አደረገ። ሶ ማክሮፌጅ ውስጥ ማይኮባክቴሪየም ቱበርክሎሲስ ይራባል። ከተራባ በኋላ ደግሞ ማክሮፌጅን ይገልና ወደ ውጭ ይወጣል፣ ብዙ ሳይት ይይዛል ማለት ነው። ኢንፌክሽን ከተፈጠረበት ከ3 ሳምንት በኋላ ምን ይፈጠራል? ሴል ሚዲየትድ ኢሙኒቲ ሲስተም አክቲቬትድ ይሆናል። ይህ ሴል ሚዲየትድ ኢሙኒቲ ሲስተም ወደ ኢንፌክሽን ሳይት ሄድና ምን ይሆናል? ግራኑሎማ ፎርም ያደርጋል። ግራኑሎማ ፎርም የተደረገበት ቦታ ደግሞ ኔክሮሲስ ኦፍ ቲሹ ይፈጠራል። ይህኛው ተርምድ አስ ጎን ፎከስ ይባላል ማለት ነው። ግራኑሎማ መፈጠሩ እዚህ አካባቢ ያለ ቲሹ ደግሞ መሞቱ ምን ይባላል? ጎን ፎከስ ይባላል። ጎን ፎከስ አካባቢ ወዳሉት ወደ ሊምፍ ኖዶች ሲሰራጭ ምን እንላለን? ጎን ኮምፕሌክስ እንላለን። ራንኬ ኮምፕሌክስ የምንለው ጎን ኮምፕሌክስ ፋይብሮሲስ ኤንድ ካልሲፊኬሽን ከሆነ ምን እንላለን? ራንኪ ኮምፕሌክስ እንላለን ማለት ነው። ሶ ቱበርክሎሲስ ፓቶፊዚዮሎጂ ላይ በደንብ ማወቅ ያለባችሁና ኤግዚት ኤግዛም ላይ ብዙም ጊዜ የሚመጡ ተርሞች አንደኛ ጎን ፎከስ፣ ጎን ኮምፕሌክስ ምንድነው? ራንኪ ኮምፕሌክስ ምንድነው? ሌላ ደግሞ ፖትስ ዲዚዝ ይባላል። እነዚህ ይመጣሉ ብዙም ጊዜ ሲወሲ ላይ። ሶ ጎን ፎከስ ማለት ሴል ሚዲየትድ ኢሙኒቲ አክቲቬትድ ሆኖ ኢንፌክሽን ሳይትን ምን ሲያደርግ ነው? ቅብ ሲሰራ ነው ማለት ነው። ይሄኛው ጎን ፎከስ ይባላል። ጎን ኮምፕሌክስ ማለት ደግሞ ጎን ፎከስ ያልነው አካባቢ ወዳሉት ሊፍ ኖዶች ሲሰራጭ ይሄኛው ጎን ኮምፕሌክስ እንላለን። ራንኪ ኮምፕሌክስ የምንለው ደግሞ ይህ ጎን ኮምፕሌክስ ያልነው ፋይብሮሲስ ኤንድ ካልሲፊኬሽንስ ኦፍ ጎን ኮምፕሌክስ ደግሞ ምን ይባላል? ራንኪ ኮምፕሌክስ ይባላል ማለት ነው። ስለዚህ ስለ ጎን ፎከስ፣ ስለ ጎን ኮምፕሌክስ ኤንድ ራንኪ ኮምፕሌክስ ልዩነታቸውን ማወቅ አለባችሁ ማለት ነው። ሌላኛው ደግሞ ስለ ፓቶፊዚዮሎጂ ኦፍ ቱበርክሎሲስ እንድታውቁት ሜንሽን የማደርጋችሁ ነገር ስቲል ቱበርክሎሲስ ራንኪ ኮምፕሌክስ ላይ ደርሶ ራሱ ምን ይሆናል? ኢፍ ኢሙኒቲ ሲስተም በጣም ስትሮንግ ከሆነ ኢንፌክሽን ክሊር ይሆናል ማለት ሶ ኢሙኒቲ ሲስተም በጣም ደህና እስከሆነ ድረስ ኢንፌክሽን ምን ሊያደርገው ይችላል? ክሊር ሊያደርገው ይችላል ወይም ደግሞ ኤሊሚኔት ሊያደርገው ይችላል። ሌላኛው ደግሞ ኢሙኒቲ ሲስተም ማይኮባክቴሪየም ቱበርክሎሲስን ክሊር ማድረግ አልቻለም፣ ነገር ግን እንዳይራባ ምን ያደርጋል? ሰፕረስ ያደርገዋል። የዛን ጊዜ ማይኮባክቴሪየም ቱበርክሎሲስ ምን ይሆናል? እዛው ሳምባ ውስጥ ይቀመጣል፣ ነገር ግን አክቲቭ ኢንፌክሽን አልተፈጠረም። ምክንያቱም ኢሙኒቲ እንዳይራባ ሰፕረስ አደረገ። ሶ የዛኔ ላተንት ቱበርክሎሲስ እንላለን። ላተንት ቱበርክሎሲስ ማለት ኖርማሊ ማይኮባክቴሪየም ቱበርክሎሲስ ሳምባ ውስጥ አለ፣ ነገር ግን ሳይን ኤንድ ሲምፕተም አያሳይም። ምክንያቱም ኢሙኒቲ ሲስተም ምን አደረገ? ሰፕረስ አደረገ፣ እንዳይራባ ሰፕረስ አደረገ። ማይኮባክቴሪየም ሳምባ ውስጥ አለ፣ ነገር ግን አክቲቭ ኢንፌክሽን አይፈጠርም። ይህኛው ላተንት ቱበርክሎሲስ እንላለን። ሌላኛው ደግሞ አክቲቭ ቲቢ ነው። ይህኛው ደግሞ ኢፍ ዘ ፔሸንት ኢዝ ኮምፕሮማይዝድ ኢሙኒ ሲስተም፣ ኢሙኒ ሲስተም ኮምፕሮማይዝድ ከሆነ ላይክ ኤችአይቪ ያለበት ፔሸንት ከሆነ
አክቲቭ ቱበርክሎሲስ የመፈጠር ቻንሱ በጣም ከፍተኛ ነው ማለት ነው። ሌላኛው ደግሞ እንድታውቁት ሜንሽን የማድረጋችሁ ነገር ስለ ሚሊያሪ ቱበርክሎሲስ ነው። ቅድም በዴፊኒሽን እንዳየነው ቱበርክሎሲስ የትኛውንም የሰውነት ፓርት አፌክት ሊያደርግ ይችላል። በዋናነት ሳምባ ቢሆንም የትኛውንም ቦዲ ፓርት አታክ ሊያደርግ ይችላል። ሚሊያሪ ቱበርክሎሲስ የምንለው ቱበርክሎሲስ ወደ ሰርኩላቶሪ ሲስተም ገብቶ ሌሎች ቦዲ ፓርቶችን አፌክት የሚያደርግ ከሆነ ለምሳሌ ወደ ኪድኒ ሂዶ ሬናል ቱበርክሎሲስ የሚያመጣ ከሆነ፣ ወደ ሜኒንጅ ሂዶ ሜኒንጃል ቱበርክሎሲስ የሚያመጣ ከሆነ፣ ወደ አጥንት ሂዶ ስኬለታል ቱበርክሎሲስ የሚያመጣ ከሆነ ይህኛው ሚሊያሪ ቱበርክሎሲስ እንላለን። ሚሊያሪ ቱበርክሎሲስ ማለት ማይኮባክቴሪየም በሰርኩላቶሪ ሲስተም አማካኝነት ሌሎች ቦዲ ፓርቶችን ሂዶ አፌክት የሚያደርግ ከሆነ ይህኛው ሚሊያሪ ቱበርክሎሲስ እንላለን። ሌላኛው ደግሞ እንድታውቁት የሚፈልገው ነገር ፖትስ ዲዚዝ ነው። ፖትስ ዲዚዝ የምንለው ቱበርክሎሲስ ስፓይን አፌክት በሚያደርግበት ጊዜ ፖትስ ዲዚዝ እንላለን ማለት ነው። እነዚህን ተርሞች በደንብ ማወቅ አለባችሁ ማለት ነው። ከዚህ በፊት የወጣ ኤግዛም ላይ ያየው ነበር፣ ብዙን ጊዜ ይወጣሉ። ዋትስ ላተንት ቱበርክሎሲስ፣ ስለ ፖትስ ዲዚዝ፣ ጎን ኮምፕሌክስ ምንድነው፣ ጎን ፎከስ ምንድነው፣ ራንኪ ኮምፕሌክስ ምንድነው የሚል ነገር እንደወጣ ስላየው ነው ይህን ፓቶፊዚዮሎጂን በደንብ ለማሳየት የፈለኩት። ስለ ፓቶፊዚዮሎጂ ይህን ያክል ካየን ተጨማሪ ነገር ደግሞ ፓርቱ ቪዲዮ ስሰራ በደንብ በሰፊው እናያለን ማለት ነው። ቀጣይ የምናየው ስለ ክላሲፊኬሽንስ ኦፍ ቱበርክሎሲስ እንይ እስኪ። ስለ ክላሲፊኬሽን በምናይበት ጊዜ ፑልሞናሪ ኤንድ ኤክስትራ ፑልሞናሪ ብለን በሁለት እናከፋፍላለን። ፑልሞናሪ ቱበርክሎሲስ የምንለው ሳምባን ኢንፌክት ሲያደርግ ነው። ኤክስትራ ፑልሞናሪ ማለት ደግሞ ከሳምባ ውጭ ኢንፌክት ሲያደርግ ኤክስትራ ፑልሞናሪ እንላለን። ፑልሞናሪ በዋናነት ፕራይመሪ ኢንፌክሽን ኤንድ ሰከንደሪ ኢንፌክሽን እንላለን። ፕራይመሪ ኤንድ ሰከንደሪ። ፕራይመሪ ቱበርክሎሲስ የምንለው ፔሸንቱ ከዚህ በፊት በቱበርክሎሲስ ተይዞ አያውቅም። ቱበርክሎሲስ ፖዚቲቭ የሆነው የመጀመሪያ ጊዜ ነው። ይህኛውን ፕራይመሪ ቱበርክሎሲስ እንላለን። ሰከንደሪ ቱበርክሎሲስ የምንለው ደግሞ ፔሸንቱ ከዚህ በፊት የቱበርክሎሲስ ሂስትሪ አለበት ማለት ነው። ከዚህ በፊት ቱበርክሎሲስ ታክሞ ያውቃል፣ በቱበርክሎሲስ ተይዞ ያውቃል። በቱበርክሎሲስ የተያዘው ሁለተኛ ጊዜ ወይም ደግሞ ከዛ በላይ ከሆነ ሰከንደሪ ቱበርክሎሲስ እንላለን ማለት ነው። ኤክስትራ ፑልሞናሪ ቲቪ ደግሞ ቅድም በዴፊኒሽን እንዳየነው ቲቪ በዋናነት የሚያጠቃው ሳምባን ቢሆንም ሌሎች ቦዲ ፓርቶችንም ያጠቃል ብለናል። ለምሳሌ ምን ብለናል? ኪድኒን ሊያጠቃ ይችላል። ኪድኒን ሊያጠቃ ይችላል። ፕሉራል ሊያጠቃ ይችላል። ስኬለተን ሊያጠቃ ይችላል። ጋስትሮ ኢንተስታይን ሊያጠቃ ይችላል። ፔሪካርዲየም ሊያጠቃ ይችላል። ቅድም እንደነገርኳቸው ቱበርክሎሲስ ሁሉንም በሚባል ደረጃ ሊያጠቃ ይችላል ማለት ነው። ቱበርክሎሲስን የሳምባ በሽታ ብቻ ነው ብላችሁ መውሰድ የለባችሁም። የትኛውንም ቦዲ ፓርት አፌክት ወይም ደግሞ ኢንፌክት ሊያደርግ ይችላል ማለት ነው። ስለ ክላሲፊኬሽን ይህን ያክል ካየን ስለ ክሊኒካል ማኒፌስቴሽን ደግሞ ቱበርክሎሲስ ያለባቸው ሰዎች ምን ምልክት እንደሚያሳዩ ደግሞ ቱበርክሎሲስ ያለባቸው ሰዎች የሚያሳዩትን ምልክት በምናይበት ጊዜ አንደኛው ፕሮዳክቲቭ ካፍ ነው። በዋናነት ደም የቀላቀለ አክታ ካላቸው ይህ ምን ይባላል? ሄሞፕታሲስ ይባላል። በምትጠይቋቸው ጊዜ 3 ሳምንት ወይም ደግሞ ከዛ በላይ የቆየ አክታ ያለው ሳል ካለ ይህ አክታ ደግሞ በዋናነት ደም የከላከለ ከሆነ አንደኛው ሳይንስ ኦፍ ቱበርክሎሲስ ነው ማለት ነው። ሁለተኛው ሳይን ኤንድ ሲምፕተም አኖሬክሲያ የምግብ ፍላጎት፣ ሶስተኛው ፊቨር ትኩሳት በዋናነት ሎው ግሬድ ፊቨር ከሆነ፣ አራተኛው ዌይት ሎስ ክብደት መቀነስ ካለ፣ አምስተኛው ፋቲግ ድካም የሚል ስሜት ካላቸው፣ ስድስተኛው ናይት ስዌት ማታ የሚያልባቸው ከሆነ ይህኛው ሳይን ኤንድ ሲምፕተምስ ኦፍ ቱበርክሎሲስ ነው ማለት ነው። እናንተም ይህን ቪዲዮ የምትመለከቱ በሙሉ እነዚህ ምልክቶች የሚታዩአችሁ ወይም ደግሞ የሚሰማቸው ከሆነ ወደ ጤና ተቋም በመሄድ እንድትመረመሩ ስል አሳስባችኋለሁ። አንደኛው ምልክት 3 ሳምንትና ከዛ በላይ የቆየ ደም የቀላቀለ አክታ ያለው ሳል ካላችሁ፣ ሁለተኛው የምግብ ፍላጎት
ቀንሷችሁ ከሆነ፣ ሶስተኛው ፊቨር ካላችሁ፣ አራተኛው ክብደታችሁ ቀንሶ ከሆነ፣ አምስተኛው ድካም የሚላችሁ ከሆነ፣ ስድስተኛው ማታ የሚያልባችሁ ከሆነ ወደ ጤና ተቋም በመሄድ መታየት አለባችሁ ማለት ነው። ቱበርክሎሲስ ያለበት ሰው የሚያሳየው ምልክት ይህን ይመስላል። ዲያግኖስ በምናይበት ጊዜ ወይም ደግሞ ቱበርክሎሲስ ያለበትን ፔሸንት እንዴት ማወቅ ይቻላል የሚለው ነገር በምናይበት ጊዜ አንደኛው ክሊኒካል ማኒፌስቴሽን ነው። እነዚህ ምልክቶች መኖር አለመኖራቸውን ቼክ ማድረግ ነው። ሁለተኛው ደግሞ አስኮልቴት በምታደርጉበት ጊዜ ክራክል ሳውንድ ልታገኙ ትችላላችሁ፣ ስፔሻሊ ፑልሞናሪ ቱበርክሎሲስ ከሆነ። ሌላኛው ደግሞ ቱበርክሎሲስ ለማወቅ የምንጠቀማቸው መንገዶች ቲኤስቲ የሚባል አለ፣ ኳንቲፌሮ የሚባል አለ፣ ኤክስሬይ የሚባል አለ፣ ከዛ ካልቸር አለ ማለት ነው። ቲኤስቲ ማለት ቱበርክሊን ስኪን ቴስት ማለት ነው። በዋናነት ፒውሪፋይድ ፕሮቲን ዴሪቫቲቭ አንደር ዘ ስኪን ይሰጣል ማለት ነው። ይሄ ፒፒዲ በሚሰጥበት ጊዜ ቱበርክሎሲስ ያለበት ፔሸንት ላይ የሚፈጠር ሪአክሽን አለ። ያን ሪአክሽን ምን ማድረግ ነው? ሜጀር ማድረግ ነው። ስለ ቲኤስቲ ከዚህ ቀጥሎ ቪዲዮ ለክላችኋለሁ። ትንሽ ሰፋ ስለሚል የራሱን የቻለ ቲኤስቲ በሚሰጥበት ጊዜ ምን ይፈጠራል የሚለውን ነገር ከዚህኛው ቀጥሎ ቪዲዮ ለክላችኋለሁ ማለት ነው። ሌላኛው ዲያግኖስቲክ ሜተድ ኳንቲፌሮን ነው። ይሄኛው በዋናነት ማይኮባክቴሪየም ቱበርክሎሲስ ወደ ሰውነታችን በሚገባበት ጊዜ ኢሙኒቲ ሲስተም የሚሰጠው ሪስፖንስ ነው ማለት ነው። እነዚህ ሁለቶችን ቱበርክሊን ስኪን ቴስት እና ኳንቲፌሮን ዲያግኖስ በምታደርጉበት ጊዜ እነዚህ ሁለቶች ፖዚቲቭ ከሆኑ ኤክስሬይ ቼክ ታደርጋላችሁ። ኤክስሬይን በምታዩበት ጊዜ ፖዚቲቭ ከሆነ ኮንፊርም ለማድረግ ካልቸር ታሰራላችሁ ማለት ነው። ስፑተም ካልቸር ታሰራላችሁ ማለት ነው። ስፑተም ስቴን ልታረጉ ትችላላችሁ ወይም ደግሞ ካልቸር ማሰራት ትችላላችሁ ማለት ነው። ባክቴሪያው የሚያድገው ስሎሊ ስለሆነ ካልቸር ለማሰራት ከ6 እስከ 8 ሳምንት ጊዜ ሊፈጅ ይችላል ማለት ነው። ስቴን ደግሞ በዋናነት ማይኮባክቴሪየም አሲድ ሪዚስት ስለሚያደርግ አሲድ በሚጨመርበት ጊዜ ከለር ስለማይቀየር ስቴን ለማድረግ በጣም አስቸጋሪ ነው ማለት ነው። በዋናነት ማይኮባክቴሪየም ቱበርክሎሲስ ስቴን ለማድረግ የምንጠቀመው ዘሂል ኔልሰን ስቴን ይባላል ማለት ነው። ቱበርክሎሲስ መኖር አለመኖሩን በስፑተም ካልቸር ወይም ደግሞ በስፑተም ስቴን ኮንፊርም ካደረጋችሁ በኋላ ምን ታደርጋላችሁ? መድኃኒት ይታዘዛል ማለት ነው። ይህንን መድኃኒት ደግሞ በዚህ አብሪቬሽን በቀላሉ መያዝ ትችላላችሁ። አር ማለት ሪፋምፒሲን ነው። አይ ደግሞ አይሶ ናያዚድ ነው። ፒ ደግሞ ፓይራዚናሚድ ፔራዚናሚድ፣ ኢ ደግሞ ኢታምቡቶል። በእነዚህ መድኃኒቶች ቱበርክሎሲስ ማከም ይቻላል ማለት ነው። ዱሬሽን በምታዩበት ጊዜ ደግሞ ቱበርክሎሲስ ቤዝድ ኦን ዘ ሎኬሽን ከ6 እስከ 12 ወር ድረስ ሊታዘዝ ይችላል ማለት ነው። ይሄኛው አክቲቭ ቲቪ ላላቸው ፔሸንቶች የሚሰጥ ነው ማለት ነው። ሌላው ቅድም እንደተነጋገር ነው ኢፍ ቱበርክሎሲስ ኢዝ ላተንት ከሆነ በዋናነት ማይኮባክቴሪየም ቱበርክሎሲስ ቦዲ ውስጥ አለ፣ ሰውነት ውስጥ አለ። ነገር ግን ኢሙኒቲ ሰፕረስድ ስላደረገው ወይ አክቲቭ ኢንፌክሽን ሊያመጣ አልቻለም፣ ወይ ደግሞ የሰውነታችን ኢሙኒቲ ሲስተም ኢሊሚኔት ወይም ደግሞ ክሊር ማድረግ አልቻለም። ያኛው ላተንት ፌዝ ያልነውን ቱበርክሎሲስ ደግሞ በአንድ መድኃኒት ብቻ ማከም ይቻላል፣ በአይሶናዛይድ ብቻ ማከም ይቻላል ማለት ነው። ሌላኛው ፕሪቬንሽን ነው። ፕሪቬንሽን ኦፍ ቱበርክሎሲስ በምናይበት ጊዜ አንደኛው እንግዲህ አይዞሌሽን ነው። አይዞሌሽን ማለት ቱበርክሎሲስ ያለበትን ሰው በዋናነት ፔሸንቱ ቱበርክሎሲስ አለብህ ተብሎ ዲያግኖስ ከተደረገ በኋላ እስከ 2 ድረስ የመተላለፍ ቻንሱ ከፍተኛ ነው። ስለዚህ ይህ ፔሸንት ምን መደረግ አለበት? አይዞሌትድ መደረግ አለበት። ሌላኛው ቬንቲሌት ዘ ሩም። ይሄ በዋናነት ክራውድድ ኢንቫይሮንመንት ከሆነ ሰው የተጨናነቀበት ከሆነ መስኮቶችን በመክፈት ብዙ አየር ወደ ሩሙ እንዲገባ መደረግ አለበት። ሌላኛው ፊኒሽ ዘ ኢንታየር ኮርስ ኦፍ ሜዲኬሽን። ቱበርክሎሲስ ፖዚቲቭ የሆነ ፔሸንት የታዘዘውን መድኃኒት በአገባቡ መጨረስ አለበት ማለት ነው። ብዙውን ጊዜ ለቱበርክሎሲስ የሚሰጥ መድኃኒት እንደምታዩት ሚኒመሙ 6 መንths ነው፣ በትንሹ 6 ወር ይቆያል። ስለዚህ ፔሸንቶች ይሰለቻቸውና መድኃኒቱን ሳይጨርሱ ይቀራሉ። የዛን ይሄ ማይኮባክቴሪየም ኢሊሚኔት ሊሆን አይችልም። ሪኢንፌክሽን ወይም ደግሞ እንደገና ኢንፌክትድ ይሆናሉ ማለት ነው። ስለዚህ ቱበርክሎሲስ አለባችሁ የተባላችሁ ሰዎች ይህን ቪዲዮ እያያችሁ ከሆነ የታዘዘውን መድኃኒት ዶክተሩ ባዘዘው ሰዓት በደንብ በአገባቡ መውሰድ አለባችሁ ማለት ነው። ሌላኛው ከቨር ማውዝ በሚያስነጥሰው ጊዜ፣ በሚያስለው ጊዜ፣ በሚናገርበት ጊዜ ጥንቃቄ ማድረግ መቻል አለበት። ቲቪ ፖዚቲቭ ለሆኑ ፔሸንቶች ኤዱኬሽን መስጠት አለባችሁ ማለት ነው። ጤና ባለሙያዎች አንድ ሰው በሚያስለው ጊዜ፣
በሚያስነጥሰው ጊዜ አፍና አፍንጫውን እንዲሸፍን ማስተማር አለባችሁ ማለት ነው። ሌላኛው ማስክ መጠቀም በዋናነት ይሄኛው የሚከላከለው ቱበርክሎሲስን ብቻ ሳይሆን ብዙ በአየር የሚተላለፉ በሽታዎችን ማስክ በማድረግ መከላከል እንችላለን ማለት ነው። ሌላኛውና የመጨረሻው ቫክሲን ነው። ይህ ቫክሲን ደግሞ ልጆች እንደተወለዱ የሚሰጥ BCG የሚባል ቫክሲን ነው። ይህ ቫክሲን እስከ 15 ዓመት ያሉ ልጆቹን እስከ 85% የሚሆን የመከላከል አቅም አለው ማለት ነው። ስለዚህ ልጆች እንደተወለዱ BCG ቫክሲን መሰጠት አለበት ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህን ይመስል ነበር። ቪዲዮውን ላይክ ካላደረጋችሁ ላይክ አድርጉ። ቅድም እንደነገርኳችሁ ከዚህ በፊት የተሰሩትን ቪዲዮዎች ከፈለጋችሁ ደግሞ ዩቲዩብ ላይ አለላችሁ። የዩቲዩብ ሊንክ ደግሞ ባዮ ላይ አለላችሁ። ወይም ደግሞ ዩቲዩብ ላይ ሂዳችሁ ኢትዮ ሄልዝ ቲዩብ ብላችሁ ሰርች ስታደርጉ ይመጣላችኋል ማለት ነው። ይህን ቪዲዮ ጤና ባለሙያ ጓደኞቻችሁ ቤተሰብ ካለ ሼር አድርጉላቸው። አመሰግናችሁ።